አሁን ያለነው ሰባተኛው ምዕራፍ ላይ ነው። እንደምታዩት አሁን እንደተደለደለው ሳይሆን ኢየሩሳሌም 3-4 ጊዜ ጥፋት የተፈጸመባት ከተማ ናት። አንደኛ በመሬት መንቀጥቀጥ ፈርሳለች፣ በሌላ ደግሞ በጠላት ጠፍታለች። አሁን የመጣንበት ከስምዖን መቅደስ ጀምሮ እስከዚህ ድረስ በጣም ከፍተኛ ተራራ ነው። መስቀል ተሸክሞ ወደ ቀራንዮ ወጣ ሲል ዝም ብሎ ሳይሆን ተራራው ግዙፍ ተራራ ነበር። አሁን ግን ከከተማ ላይ ከተማ እየተሰራ እየተደለደለ ለሰው እንደሚመች ሆኖ አሁንም እንኳን ተራራው ያስታውቃል። እንዲኩኖ መስቀሉን ተሸክሞ ምንም እንኳን ስምዖን ቢያግዘው ከመከራው ጽናት ከማታ ጀምሮ በሊቀ ካህናቱ በቀያፋ ቤት ሲገረፍ አድሮ ጠዋት ደግሞ በጲላጦስ አደባባይ እንዳያችሁት ቅድም አባታችን ሊቀ ሊቃውንት እንደነገሩን የሚገረፍ ሰው አይሰቀልም፣ የሚሰቀል ሰው አይገረፍም በሕጋቸው። በሱ ላይ ግን ከሕግ ውጭ ግርፋቱም ስቅላቱም ሁሉም ነው የተፈጸመበት። ያልበደለው እንደ በደለኛ ሆኖ ይህን አይነት መከራ ተፈጽሞበታል። እዚህ በደረሰ ጊዜ ከመከራው ጽናት የተነሳ ለሁለተኛ ጊዜ መስቀል ተሸክሞ የወደቀበት ቦታ ነው። ይህን በጥንት ጊዜ ታሪክ እንደተጻፈው እዚህ ጋር ጀጅመንት ጌት ነበር የሚባለው፣ የፍርድ በር ተብሎ ይጠራ ነበር። ከዚህ በላይ ወደ ቀራንዮ ወደ ተራራው ከከተማ ውጭ መውጫ ነበረ። ከዚህ በታይ ግን ከተማው ነበር። አንድ ሰው ወንጀል ፈጽሞ ወደዚህ ቦታ ለቅጣት ሲመጣ ከዚህ ላይ ከበሩ ላይ ወንጀሉ ይለጠፍ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስም እንደ አንድ ወንጀለኛ ተቆጥሮ ወንጀሉ ተጽፎ ነበር። ያው ወንጀሉ እንዳያችሁት የእግዚአብሔር ልጅ ነኝ ይላል፣ ሰንበትን ይሽራል፣ ድውይ ይፈውሳል የሚል ለቄሳር ግብር እንዳይሰጥ ይከለክላል እያሉ እንዲህ አይነት የሌለውን ሰብስበው የሐሰት ምስክር አቁመው ይህንን ክሱን ያቀረቡት ይሄ እዚህ ላይ ደብዳቤው ይለጠፍ ነበር። እንግዲህ ከዚህ ተነስቶ አሁን ወደ 8ኛው ምዕራፍ መሄድ ስለማንችል የከተማው መፈራረስ መንገዱን ስላስቀረው የፊቱ በዚህ ወጥቶ ወደ ጎልጎታ ወደ ቀራንዮ የሚገባው በዚያ ነበር። አሁን 8ኛው ምዕራፍ ከዚህ ወደ ላይ ወጥቶ ስለሆነ እኛ በዚህ አዲስ በወጣው መንገድ ነው ወደ ውስጥ የምንገባው። 8ኛው ምዕራፍ ደግሞ የኢየሩሳሌም ሴቶች የሚከተሉትም የቀደሙትም ደረታቸውን እየደቁ የወለደች ማይፀን ያጠባች ጡት ብፁዓን ናቸው እያሉ እያመሰገኑ እያለቀሱ ሲሄዱ እሱም ዘወር ብሎ እናንተ የኢየሩሳሌም ቆነጃጅት ለኔ አታልቅሱልኝ፣ ለራሳችሁ አልቅሱ፣ ያልወለዱ ማይፀኖች ያላጠቡ ጡቶች ብፁዓን ናቸው የሚባሉበት ቀን ይመጣል ብሎ እነዛን የኢየሩሳሌም ደናግል ያሰናበተበት 8ኛው ምዕራፍ እኛ ቦታ ላይ ነው ያለው። እንዳጋጣሚ ሆኖ ደግሞ 3ቱ ምዕራፋት የኢትዮጵያ ርስት ላይ ነው ያለው። 8ኛው ምዕራፍ እኛ በር ላይ ነው ያለው። 9ኛው